ካለውበት እናታቸው አፈር ቋራውን ፖለቲካ ልናወራ ነው ከሮሚ ጋር እንጂ አንድ ምንድነው አዲስ ምነው ጊፍተር ነኝ አልካ? ሴት ነሽ ወንድ ምነው ጊፍተር ነኝ አልሽ? ሰጠኝ ዞን ነሽ እያለች ነው እኮ በቻይና ደቡ እኮ ነው። የአባት አምላክ ይንፋሽ አልነፋው ይንፋሽ የሚነፋ ታጣፋ ኮንዶም ምሰጭኝ አንቺ ኮንዶም አጥሮሻል እንዲ አንቺ ዛዊት ሰው ልብ ይሰጣል። ስንት ጊፍት አለ እኮ የሚያምር አበባ ምናምን አለ ግብደው። አዎ በጣም የሚያማምር ለምን ብለው አይስክሬም ንግስት አይስክሬም ልቤ ቀልጧል ብዬሻለሁ። አበባ ሰፋፍ ቴንኪዩ ተሞና ይኸውልህ ትክክለኛ አዲስ አበባ ልጅ ገ ወይኔ ደብተሪ ወደቀ ወይኔ ደብተሪ ወደቀ ወይኔ ደብተሪ ወደቀ። ማድረግ የለባችሁ ተማሪ አይደላችሁ ተው። ወይ ሻንታ መቼ ነው የምትለወጠው? ሁሌ እኔ አንተ ጋር እያከኩ መኖር አለብኝ እንዴ? ዛሬ ምን ቦታሽ ወይ እንዴ መልሽ ደው አባ አንዴ ስልክ ታስደውለኛለህ? የማናደም ቸገርሽ አንገት ነይ ሳሚስት የምታምር ዋንተ ወንጀ ነሽ ይገግነሽ ሰላም ነው ስልክ የፈለሽ ቆላ ይገኝ ነይ እንጂ ወይ ፍቅር አንተ ትሸረኝ ነበር ወንድሜ እንዴ ምንድነው ዝም ብለህ ልቡን የምትገፈው? ትንፋሽ አጥሮት ሊሆን ይችላል እኮ መሰግናለሁ በጣም ነሺ እሱ ነው። አሁንማ ችግር የለውም ምን ያለው እኮ አሁን ደግሞ ስትሮ እያላችሁ ነው። እኛ የማንቸስተር ዩናይትድ ደጋፊዎች አመት ሙሉ አይደል ስትሮ ምን ያስለቅሳል? ስለማታውቁት ነገር አታውሩ። ስትሮ ምንም አያስለቅስም፣ ወሬ ብቻ። እንኳን ማርያም ማለት አንድ ልጅ እስከነድሉ ሲመጣ እሱ ራሱ ጎረቤት ሽንት ቤት አለ ይወጣች ሽንት ቤት አለ አሳያቸው ሳንዴ እንቀመምላችኋለን ነው የአዲሱ ልጅ የቃጭሉ አስቡት። ይኸው ኢየሱስ ክርስቶስ ወደ መሲሁ አብረን እና አንተ ከደስ ይታወቀ ነው እንግዲህ ምን ሊያደርጉ እንደሆነ አላውቅም። ብቻ ተንኮል ነው። ስማ ማጌት ከሆነ ያለ መጨረሻ በግራችን መልሰና ሰገራ ልጠብ መድኃኒት ነው መድኃኒት ልባናት ይወጣ አልፈልግም። እንደዚህ አይነት ቀን በነገራችሁ አባባ ይሙት ምይ ነው መነግራችሁ ማለት በእናታችሁ አዳምጡኝ ማለት ሀብታም እንደሆንኩ ሲሰማኝ መላውን ስጨብጠው ማለት ቅዱስ ሚካኤል ምስክሬ ነው። እቺን ልጅ ነው ማገባት። ስላሴዎችን የፈለገ ባል ቢኖራት ራሱ ማለት ምንም ያህል ቦዲጋርድ እንኳን ቢሆን ማለት በሆነ ነገር አስደብሬ አስፋትቼ እናቴ ተሞተን ትዳሪ ነው ማረጋት አገባታለሁ። በስድ ቅልጥ ባለ ሰርግ ነው ማገባት። ምንም እንዳትሉ ግን ከፈለገ ንገሯት። ግን ቅዱስ ሚካኤልን በቃ ወድጃታለሁ። እውነት ለምን በቃ ተመችታኛለች። ሁሉ የምትሰራው ነገር ሁላ በቃ ደስ ብላኛለች። ያው በሆነች እድሜ ብበልጠኝ አልሰማም ወድጃታለሁ፣ አፍቅሬያለሁ። ባባይ ብቻ ምሉ ሀብታም ልሁን ብቻ በቃ ደስ ብሎኛል። እናቴ ትሞት የማወራው ራሱ ከምትሆን ድረስ ገና ሀብታም ከሆንኩ ነው እንጂ ምንም አትሆንም። በቃ አንተ በዚህ አይነት እንደዚህ የምታወራና የምትምር ከሆነ አትሆንም። ስላሴዎች ሼር አድርጉላት በመድኃኔዓለም። ጋይስ እዚህ ጋር ደግሞ
ፖስታችሁ ኮማችሁ ማቅለያ ያጣበት አንድ ቪዲዮ ነው። አዶኒ ግን ትመችኛለሽ እንደ እስቲ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበረ አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጎ እያልኳችሁ ጋይስ ጉድ ሆንኩላችሁ። በእናታችሁ የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜን ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ እርት አድርጌ ጨረስኩ። አትከበር እኮ ነው። አትከበር ሲልቅ እነዚህ ነው። ከውጭ ሀገር መጠና ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ወይኔ ጉዴ፣ ወይኔ ጉዴ ሽናት ለምንድነው የማይፈሰው? እሺ ምን ላድርግ? ከውጭ ሀገር ያመጣሁት ጭቃ ነው ብለህ በፌስታል ስጣቸው። ኮምትን የሚገርመኝ ነገር እውነቱን ነው። ከውጭ የመጣ ነው ከተባለ ሁሉ ነገር ውድ ነው። ጠጣር ከሆነ በመስኮት ጣለ። ምንድነው ደግሞ እኮ አባባሉ ነው። ቤት እረታርግጭ ይዝጋቡ ዘጊ ኢትዮጵያ እንደመጣ ገና እናረጋግጥ። መገለጫችን ይሄ ነው። ዝም ብለህ አግድም አስተኝተዋል። አዶኒ ግን ትመችኛለሽ። ይመችሽ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩ። አመሰግናለሁ። ፒስ